ተስፋዬ ሰላም ብያለሁ። እንዴት ናችሁ? እንዴት ነሽ? ሁሉ ሰላም ነው? እግዚአብሔር ይመስገን። ከእስልምና ነው የመጣሽው? ሰዋራህ ነው ግን? አዎ። ኦኬ። ከእስልምና የመጣሽ ነሽ? አዎ። ያው ማለት እኔ ማመስገን አልችልም። በጣም ነው የማመሰግነው ከጨለማ ስለወጣኝ። ወይኔ ለምን እንትን ትያለሽ? ችግር የለውም። መልካም። ምን ነው በውስጥ አመልሽልኝ? አላወራም አልሽኝ እኮ። ላውራት እኔ ትፈቅድልኛለህ? አያት ታወሪያለሽ። ቆይ ችግር የለውም። አንቺም እንትን ስለምትይ ችግር የለውም። የፍቅር ተስፈኛ ዋናው አንቺ መድኃኒትሽ ነው። ሀያት እንደ እህትሽ አንቺም ከጨለማ የምወጭበት ሩቅ አይሆንም፣ ቅርብ ነው። ዋናው ተስፋችንም አላማችንም እቅዳችንም እናንተ እኔ አብጃለሁ። አልሐምዱሊላህ አልሐምዱሊላህ። ሀያት ተረጋጊ። ያው እህትሽን አስገባንልሽ አይደለ? ሲጀመር እህት አብደሻል። አንቺ እኮ በቃ አብደሻል። ወላሂ ለአዚም ኖ እኔ በዚህ ማውራት እራሱ አልፈለኩም ነበር። እሷን በውስጥ አልመልስ ስልክ አላነሳ ስላለችኝ ነው እንጂ ጥያቄ ካሉሽ እኮ አንቺም ትጠይቂያለሽ። ችግር የለውም። አንቺም እርግጠኛ ነኝ ከጨለማ ትወጫለሽ። እና አሁን እኔ እና አንቺ ደግሞ እዚህ ልንሟገት ነው ወይስ ምንድን ነው? እሺ አዎ አብጃለሁ እንበልና አብጃለሁ እና በምን ልታድኑ ይፈልገሽ ነው? በመስቀል ነው? በጸበል ነው? ወይስ በየትኛው እምነት ልዳን? እስልምና ውስጥ በሆነ ነው። አሁን እዚህ ገብተሽ አትረብሽ። ለማንኛውም እኔ እና አንቺ ዝም የምንሟገትበት አይደለም። ለማንኛውም ሰላም ብዬሻለሁ እህቴ። በነገራችን ላይ ብታስተምሩልኝ ደስ ይለኛል። ታላሽ እህቴ ነኝ። ኦኬ። ታናሽሽ ነች? ታናሽሽ ሆነ ትማራለች ትማራለች። ታናሽ እኔ መልካም። የታንሽና ወሬ ምስኪ ምንድን ነው? ሀያት ምንድን ነው? አትመውቱኛ እንዴ? ያ ቀስ በይና ተረጋጊና። ምንድን ነው እሱ ስሜት ማለት ምንድን ነው እሱ የሆነው? ምንድን ነው የሆነው? እናንተ ልጠይቃችሁ ምን አድርጋችኋት ነው እንጂ አንቺ ደግሞ ማለት ነው ለፎሎ ብለሽ ወላሂ ለአዚም በጣም ታሳዝኛለሽ። ወረበለን ሀያት ጥያቄሽን ልመልስ። ምን አድርጋችኋት ነው? ክርስቶስን ቀመሰች፣ የክርስቶስን አስተምሮ አየች፣ ክርስቶስን አመነች። ብርሃን ነው፣ ህይወት ነው፣ ተከተለችው። የመሐመድን አስተምሮ ያሳለፈችበትን ዘመን አሰበች፣ ጨለማ ነው፣ ሴጣናዊ ነው፣ ጥላ ወጣች። ስለዚህ ምንም ምንድን ነው ያቀመሰባት? ክርስቶስን ነው። ሲጀመር ወላሂ ወላሂ ሀያት አዩዬ ጥያቄዎች ይኖሩሻል አውቃለሁ። ጥያቄዎች ካሉሽ ጥያቄዎችሽን እንመልሳለን። ማለት በአንደኛው ሴንቸሪ ላይ ነው ያለነው የተለጠኝ ነው። እኔ ሲጀመር እኔ እናንተን ተከታትዬም አላውቅም ተምሬም አላውቅም። ለምን እማራለሁ? አልሐምዱሊላህ ረብል ዓለሚን የለቀኝን እኔ ያውቃለሁ። ስለዚህ አሁን በጣም ተሳዝኛለሽ ወላሂ። ተቻልሽ በውስጥ ምን እናግዝሽ? እሺ እኔ ነው ታግዙኝ እናንተ። ለእናንተ አላህ ሀዲያ ይስጣችሁ። ሀዲያ ማለት ሀዲያ ደቡብ ውስጥ ያለውን ሀገር ነው። ጥያቄ ካለሽ ጠይቂን፣ አሊያም እንጠይቅሽ። እሺ እንድንድን። እሺ ጥያቄን ጠይቅሽና መልሽልን። እሺ እህትሽንም ታድኛታለሽ። ያው እህትሽም ወደ አንቺው እንድትመለስ እንጠይቅሽ። አሊያም እስልምና እውነት ከሆነ እውነት ነው። አልሐምዱሊላህ እናንተ በምትሉት ወንድ ልጅ አናመልክም። እናውቃለን። አላህ እንዳገረድ ነው ማለት ነው። ምክንያቱም ፂም አልባ ሆኖ ለሙሐመድ ተገልጦለታል። ጥያቄያችን እሱ ስላልሆነ ተረጋጊና እህታችን ተረጋግተሽ ጥያቄ ካለሽ ጠይቂን፣ አሊያም እንጠይቅሽ፣ አሊያም በክብር ውረጂ። ስፔሻል
ኧረ እኔ እወርዳለሁ ማለት ጥያቄ የሚያውቁትን አትጠይቅም? እነሆ እሱ ጋር ገባም እንደ እንትን ካለ እውቀቱ ካለ ነው። እዚህ ጋር የማያውቁ ልጆች በውሸት እንትን እያልኩ እያከፈርክ፣ አንቺ ደግሞ በውስጥ አውሪኝ። መልካም ታወራሻለህ። በቃ እኔ ተባበርሻለሁ። በውስጥ ስለ ክርስቶስ ጌትነት አምላክነት ትሰብክሻለች። እንደዛ አይደለም። ከቻልሽ ማለት ብትማር ደስ ይለኛል። ባታወርዷት እኔ ወርዳለሁ፣ እሷም ባታወርዷት እራሳት አልወረደች ባታወርዷት ደስ ይለኛል። እና ደግሞ እኔ ማለት መናገር አልችልም። በጣም ነው የማመሰግነው። እፎይ ከታችም ሁኔ ቢሆን ተረድቼ ወደ ብርሃኑ መጥቻለሁኝ። ስታስተምር ምናምን እንደዚህ ስታስተምር ከታች እየሆንኩ እያዳምጣለሁ። እኔ ጥያቄ እንኳ ጠይቄ አላውቅም። በራሴ ተረድቼ እግዚአብሔር ይመስገን ወደ ቤት ስለመጣሁ እና እህቴን ደግሞ በእግዚአብሔር ስም ማለት በጸሎት አስቡልኝ። ብታስተምሯት ደስ ይለኛል። ማርያም እናስተምርልሻለን፣ ትማራለች። ክርስቶስ አልሐምዱሊላህ ወላሂ ትድናለች፣ እርግጠኛ ነኝ ትማራለች። አሁን እልህ ይዟል ነው አያት እልህ ይዟል ነው አሁን የምንልህ ነው ትማራለች። አሁን በኋላ ሁሉም ሲጀምሩ እንደዚህ ነው። መጀመሪያ ጊዜ ላይ ያላግጣሉ፣ ያሾፋሉ ምናምን ነገር ከጊዜ በኋላ ነው ሲጀመር። እናንተ አንቺ ደግሞ ማለት ነው ወላሂ ለፎሎ ብለሽ ከሆነ ታሳዝኛለሽ። ወረበል ተባን አስተግፍሩላህ። እሺ ለማንኛውም ሰላም ዋላችሁ። ለማንኛውም ሜቢ በቃ ማለት ለፎሎ ምናምን ነው። እሱ ሲገባሽ ትመጫለሽ አልኩሽ እኮ። ስለ እስልምናሽ የሚያስተምራሉ፣ ስለ ክርስትና ሚዩት አድርጋችኋት ከሆነ ነው ሚዩት ያደረጋችኋት። ማን ሚዩት አድርጓት ነው እንዴ? ማን ነው ሞዴሬተር ያለው? ማን ነው? አይ ሚዩት ማንም አላደረጋትም፣ ራሷ ነች። ስራ ላይ ነች መሰለኝ። ግን ቦስዬ አንድ ሀሳብ ልስጥ። ይቅርታ ምንድነው? አይ ምናልባት ልጅቷ እግዚአብሔር ይመስገን ወደዚህ መምጣቷ መልካም ነው ከልቧ ከሆነ። ያልተማርሹ ነገር ካለ ደግሞ ፎሎ አድርጊ፣ በውስጥ ትማሪያለሽ። ማንም ሰው ከተማረና ከተረዳ ክርስቲያን እንደሚሆን የታወቀ ነው። ስለዚህ ቦስዬ ሀያትም የምጠይቀው ነገር ካለ በውስጥ እንድጠይቅ፣ ልጅቷም ተመሳሳይ እንደዛ ቢሆን አሪፍ ነው። ቀጥሉ። በውስጥ የጻፍኩልን ያው ቦስ ያረጋችሁ ነው። እሺ አመሰግናለሁ። ማለት እኔ ቃላት የለኝም ለምስጋና። አመሰግናለሁ፣ ሁላችንም አመሰግናለሁ። እሺ መልካም። እሺ እንቀጥል። ደግሞ ያው ከቻለኝ መማር ከቻለች አስተምሩልኝ የምር ጌታን። እና በውስጥ ደግሞ ላላወራት የፈለግኩት ያው የምታወራኝ ወሬ ስለማልተመቸኝ ነው። ለዛ ነው እህቴ ይቅርታ። ከቻልሽ እዚህ ደግሞ እንደ ማንኛውም ሰው በሶሻል ሚዲያ ማውራት ይችላል፣ እንደዚህ ማለት ነው። እኔ በውስጥ ላወራሽ አልችልም፣ ምክንያቱም ያው አንቺ ብቻ ሲጀመር እንደዛ ሳይሆን እኔ ከቤተሰቦችም ጭምር እንደተውኳችሁ ነግሬያችኋለሁ። በቃ በዚሁ ማውራት እንችላለን። ከቻልሽ ተማሪና ተመለሽ ወደ እግዚአብሔር ቤት። እውነታው በቃ ይሄ ነው። ከዚህ ውጭ ምን ይምጣ? ይህ አንቺ ከነማማይ ጋር ከማማይ ጋር እያወራሽ ነው። ቲንካ ግሩፕ ላይ ገብተሻል? ፍቅርዬ ግሩፕ አልገባሁም። ማስገቡ ብያቸው ነበር፣ በውስጥ የመለሰልኝ ሰው የለም። ኦኬ አሁን እቺ ፊሽካ ልጅ ተከታያትና ውስጥ እኔ ፎሎ አድርጌ ፎሎ መልሽና በውስጥ ቴሌግራም ግሩፕ አሁን አስቀምጡላት። ኦኬ ውስጥ ድረስ ጽፋልኝ ነበር። አሁን አስቀምጡ ግባና አስቀምጡላት። ጽፋልኝ ነበር መሰለኝ መልስልሻለሁ ብዬ ይቅርታ። ችግር የለውም እናስገባሻለን። ታችን ችግር የለውም። ሀያትም እስቲ ፎሎ አድርግንና በውስጥ እናወራለን። ችግር የለውም። የምትፈልጊውንም ጥያቄ እዚህ ጋር ረጋ ብለሽ ጠይቄ የምትፈልጊው ጥያቄ ይመልስልሻል። እሺ ውስጥ እንዳትረሳ። አሁን መጠየቅ ሳይሆን ሲጀመር እሷ ምን ተረድታ ምንስ አግኝታ ሄደች በሚለው ነው እንጂ ልጠይቃት የቻልኩት። በውስጥ ብዙ አውርቻታለሁ፣ አልመለሰችልኝም። አይታዘኝ ስላለች ነው እኮ እሱን እንዲታረጋለች መሰለሽ።
የተረዳችውን እውነት የቀመሰችውን እውነት ማወቅ ከፈለግሽ ከእውነት ሳይሆን መሸሽ ያለብሽ ስለምን ማወቅ እፈልጋለሁ? ከአላህ ውጭ አምላክ የለም። ስለዚህ አልፈልግም ምን ማወቅ። ወደ ቶፒኩ ተመለሱና ወደ ቶፒኩ ተመለሱ። ኡሙ አሚና እንኳን ደህና መጣሽ። ኮስቴ ግን አሁን ነው ኡሙ አሚና አለሽ? አለው። ሰላም ነው? ኡሙ አሚና ሰላም ነው? እንዴት ነሽ? ሰላም ነን፣ ደህና ነን። ሰላም ነው አይደል? አይ እኔ ደግሞ ሙስሊም ወንክ ክርስቲያን ጀግና ሰው ደስ ይለኛል። ጀግና ነህ። የሆነ ቪዲዮችንም አይቻለሁ። እኔ ሙስሊም ነኝ አልሐምዱሊላህ። እና እንደዚህ አይነት ሰው በአለም ላይ ይኑር። እስላም ላይ ሆነ ክርስቲያን ላይ ፈሪ መሆን ዝም ብሎ እዛ ትንሽ የግሩፕ ከፍቶ ሰው የሚሞልጭ ሰው እንደዚህ ግልጽ ነፍስን ሰጥተህ ስለምትከራከር በጣም ደስ ትላለህ። እንደዚህ ቀጥል። እንዳንተ አይነት ጀግና ሰው ካለ ክርስቲያንም ሙስሊምም ተከባብሮ መኖር ይችላል። ግን እንደዚህ ዝም ብሎ እዚህ ውስጥ ትንንሽ የግሩፕ እየከፈቱ ሰው የሚሞልጩ በዛ በዚህ ሳይሆን ቁርአኑም ሐዲሱንም ባይብሉንም ግልጽ ቁጭ አድርጎ እንዳንተና እንደ ሁሱ መኖራችሁ ደስ ይለኛል። ቀጥሉ። እንደዚህ አትፍራ። እኔ ብሞት አልክ የሆነ ቪዲዮ አይቻለሁ። እኔ ብሞት እንደኔ እፎይ መቶ እፎይ ይመጣል ስላልክ ደስ የሚል ቪዲዮ አዳምጫለሁ። መሞት አንዴ ነው፣ ህይወት አንድ ነች። ለምን ድንጋይ የሚያመልክም መኖር ይችላል። ዓለም ሰፊ ነች ለሰው ልጅ። አላህ Subhanahu Wa Ta'ala ሲፈጥረን ብዛት ማንም ቆጥሮ የማይችለው ጸጋ ነው የፈጠረው። ሁሉም ሰው ይባላል፣ በዛ በዚህ ይባላል እንጂ አደም ሰው ነው። ከአፈር ነው የተፈጠረው፣ በእናንተም በእኛም። ግን እውነቷን አላህ ያወጣል። ክርስቲያን እውነት ይሁን ሙስሊም ይሁን ብቻ ዓለም ሰፊ ነው፣ አላህ ያወጣል እውነት። ስለዚህ እንደዚህ ጠንካራ ሰው መኖር ደስ ይላል። ባለፈው ዮኒ ቤትም እንትን ስትሉ አይቻለሁ። አለ ምንም ፍርሃት ያለ ምንም ህግ በሚፈልገው ሰው ጋር አልከራከርም ብሎ አህመድ ሮጦ ሲወጣ አይቻለሁ። ይሄ ሁላ አያስፈልግም። ህግ ፈለገ ሰይጣን ፈለገ ምን አገባው? እኔ ምለው ለምን ይሄ ስለ ሃይማኖት ነው። ሃይማኖት የግል ነው። ህግ ቢፈልግህ ይፈልግህ፣ ቢሰቅልም ይስቀል፣ ሞት አንድ ነው። እነዚህ ጠንከር ብለህ መናገር ማውራት በጣም ያስደስታል። እኔ ቤተሰቦቼ ክርስቲያን ናቸው። እኔ ከሰለምኩ ቆይቻለሁ፣ ውሸት አይደለም ወላሂ። እና ክርስቲያንም ይኑር ጦንቃይ ይኖራል እንዴ? እንደዛ ፈራለሁ። ብቻ ይሄ ሁሉ ሰው ላይ መናገሬ በጣም ያሳዝናል። እና አላህ ካንተ ጋር ይሁን፣ እግዚአብሔር ካንተ ጋር ይሁን። ጠንከር በል፣ ሞት አንድ ነው። ደስ ይላል። እንደዚህ በአለም ላይ ሲኖር እውነቱ ይወጣል ብዬ አስባለሁ። ሜቢ ወደ እስልምና ሄደሽ ከሆነ ክርስትና ላይ ጥያቄ የሆኑብሽ ነገሮች አሉ? አይ እኔ በልጅነቴ ነበርክ እስልምና የተቀበልኩት። በልጅነቴ በ8-9 ዓመት ይሆናል። ከእስላሞች ጋር ነበረ በስልምና ያደግኩት እና አልሐምዱሊላህ ስለ ክርስትና አልዋሽም፣ አውቀው ነገር የለም። ልጅ ሆኜ አስታውሳለሁ ቁርባን ምናምን ሲባል ትንሽ ነገር መቅመሳቸው ያችን ምናምን ነው ማስታውሰው። ቤተሰቦቼ ክርስቲያን ናቸው፣ እስላም ነኝ። ቤተሰቦቼ ጋር ሲሄድ ምንም ጥላቻ የለም፣ ፍቅር ነው እና ይሄ ደስ ይላል ነው ምለው። ለምን ማንም ማፈር የለበትም፣ ሁሉ እኩል መኖር አለበት። ግን ትንሽ በቃ ሁለታችሁን ብትከባበሩ ለህዝቡ ስትሉ ለፈጣሪ ስትሉ እና የሚያሳፍር ነገር ስታነቡ አለ አይደለ ሰሂህ ነው ወይ ባጥል ውሸት ነው ወይ ብለው በግልጽ ከኡስታዞች ጋር የሆናችሁ ብሎክ ሳትደራረጉ ብታስተምሩን ደስ ይለናል። እና አንተም ጠንካራ ነህ፣ እንደ ሁሱ አይነትም ጠንካራዎች አቡ ዛክር ነው፣ እሱም በጣም ጠንካራ ሰው ነበር። ያው አሁን ቀነስ ያለ ነው። በርቱ ነው የምለው። እስልምና ክርስትና ላይ ያልከኝ ምንም ጥያቄ አልነበረኝም። መጥፎ ነገር አላየሁም፣ አይወርስም። እስልምና ላይ ስላደግኩኝ በቃ እስልምና ላይ እስካሁን አለው። ምንም የጎደለብኝ ነገር የለም። አልሐምዱሊላህ ሰላት ያምረኛል፣ ደስ ይለኛል። ሲሰግድ ስለሚደሰት ቁርአንም ትንሽ ቀራለሁ። አልሐምዱሊላህ
ሃይማኖት የግል ነው። ምንም ችግር የለም። እየኖረ ነው። መልካም። እሺ ጥያቄዎች ምናምን ሲኖርሽ በነፃነት መተሽ ልትጠይቂን ትችያለሽ። ያው አንዳንዴ ደስ ያሉን ነገሮች ትክክል ላይሆኑ ይችላሉ። የሄድንባቸው መንገዶች፣ ያለንበት መንገድ፣ ያለንበት ሃይማኖት እውነት አንድ ነች። እውነት ብዙ ቦታ ልትሆን አይችልም። ተቃራኒ በሆነ ሁኔታ ላይ እውነት 2 3 ሊሆን አይችልም። ተቃራኒ ሆነው አንዲት እውነት ከሆነች ያችን እውነት መፈለግ ደግሞ ግድ ይለናል አይደለ? ናም صح እውነት ነው። ያ ስለዚህ ተከታታይ ጥያቄዎች ሲኖርሽ በቀበይ ስናወጣ ከእግዚአብሔር የሚያጎላው ነገር የለም፣ የሚጨምርም የሚቀንስበት ነገር የለም። አንድ ሰው ከእስልምና ወጣ የሚጨምርበት የሚቀንስበት ነገር የለም። ግን አንዳንቴና እንደውሱ ጠንካራ ሰው መኖር ለማንኛውም ይጠቅማል ለማለት ነው። የወጡም ወጡ፣ የገቡ ገቡ። እናንተ ብቻ ጠንከር ብላችሁ አስተምሩ። ለአላህ ስትሉ፣ ለፈጣሪያችሁ ስትሉ፣ ለህዝብ ስትሉ በኋላ ሰላም መንገድ ተመካከር፣ ተወያዩ፣ እኛን አስተምሩን። እንደዛ ነው የሚለው ያለው ባለበት ቢጸና መራሱ ትምህርት ጥሩ ነው። እሺ እህታችን እናመሰግናለን። ያው እንደምታወቀው ያው ትንሽ እኛ ጋር ነው ትንሽ ጫና የሚኖረው እንጂ የኛዎቹ ከላይ ገደል ይፈለጥ ይቆረጥ ብለን አናባርርም እና እንደዛ ነው። ብቻ ጥያቄው ሲኖርሽ በቀበይ አይ ቲንክ አቡ ሁብያ ነው የሚለው ወይንም ዘዲን ማንኛው ነው እሱና አንተ ስትከራከሩ ማየት የዓለም የሁላችን ጉጉት ነው። ኢንሻአላህ እንደምንም ተፈላልጋችሁ ባካችሁ ተወዳደሩ። እምቢ አለ እሱም ቢያለ እያየን ነበረ። እምቢ አትባባሉ። ባይሆን በሌላ ሰው ቤት ቢሆንም እንኳን ተመካከሩ። ኢንሻአላህ ተከራከሩ። ያምራል፣ ደስ ይላል። ቀጥሉበት፣ ይመቻችሁ። ማሰላም ለማንኛው እድሜ ውስጥ ከክፉ አላህ ይጠብቅ። በቃ እግዚአብሔር ይጠብቅ። እሺ አሜን ነው። ጠንካራ ማለት እንደዚህ ነው። ሞት አንዴ ነው። ማሰላም እሺ በርቺ። እግዚአብሔር ይርዳሽ። እውነትን በደንብ ይግለጽልሽ። ክርስቶስ ፍቅር ነው፣ ህይወት ነው። እሱን የምትከታይበትና ደግሞ እንደዚህ ፍቅር እንደሆንሽ ይበልጥ ሰላሜን እሰጣችኋለሁ እኔ ቸር ቅን ነኝ ያለውን አምላክ የምትከታይበትን እንዲያደርግሽ ክርስቶስን እንድቀምሹ ያ ሕፃን ሆኜ ቆርቤ ነበር ያልሹ ያ ይጠራል። ባይዘይ ያ ፍቅር እንዲሁ የሚተው አይደለም። አንድ ቀን ይመልስሻል ብዬ ተስፋ አደርጋለሁ። ትመጫለሽ። በሕፃንነት ሳታውቂ የወጣሽውን ያንን ክርስቶስን ደግሞ ታገኝ። ወላሂ ኢየሱስ ሰው እንደሆነ በመማሬ ነው አሁን መመለስ እምቢ አልኩኝ። መመለስ ይችላለሁ እንዳልኩ ሃይማኖት የግል ነው፣ ማንም አይከለክለኝም። ግን ኢየሱስ ሰው ነው ብሎ በብዙ ቦታ ስለሚያወራ ኢየሱስ ማምለክ በዛ ምክንያት ነው ተውኩት። እኛውም መሐመድ አናመልክ፣ ነብያትን አናመልክ። እሱን ላስረዳሽ። ፈቃደኛ ነሽ? ፈቃደኛ ነኝ። ኧረ እኔ መልካም። ክርስቶስ ምን ብለን እናምናለን መሰለሽ? በስጋ የተገለጠ አምላክ ነው ብለን እናምናለን። በስጋ የተገለጠ አምላክ ነው ስንል ፍጹም አምላክ የሆነው የኔንና ያንቺን የባሪያው መልክ ይዞ በስጋ ተገለጠ። ያ ክርስቶስ አምላክም ነው ሰውም ነው። ልብ በይ፣ አምላክም ነው ሰውም ነው። አስቀድሞ ሁሉን የፈጠረ ነው። አምላክ ብቻ ነበረ። ያ አምላክ ብቻ የነበረው ግን በስጋ ተገለጠና ፍጹም ሰው ተባለ። ያ የሚታዩ ያ ኢየሱስ የተባለው እንደኔና እንዳንቺ ዝም ብሎ ፍጡር አይደለም። ከእናትና ከአባታችን የጀመረ ብቻ ሳይሆን በመለኮቱ አስቀድሞ የነበረ ሁሉን የፈጠረ ያ የተዋሃደውን ስጋውን ፈጥሮ ራሱ የተዋሃደው ነው። ለምሳሌ ልግለጽልሽ። እጅሽን ፀሐይ ላይ እንደዚህ ብትዘረጊ ፀሐዩ እጅሽ ላይ ይገለጣል አይደለ? ፀሐይ መጨበጥ ትችያለሽ በእጅሽ እንደዚህ ስለ አጨብጭም ፀሐይን አይደለ? ፀሐይ የሚጨበጥ አይደለም፣ ብርሃን ነው። ብርሃኑ እንደዚህ እጅሽን ስለዘረጋሽ ብርሃኑ እጅሽ ላይ ይገለጣል። ሳህ አይቻልም፣ ሳህ አይጨበጥም፣ ይገለጣል። መልካም። ያ እጅሽ ላይ ሲገለጥ ነው ፀሐይ የጀመረው መኖር ማለት እንችላለን ወይንስ አስቀድሞም ፀሐዩ ነበረ? ከእጅሽን ከመዘርጋትሽ በፊት ፀሐዩ ነበረ። እጅሽን ስትዘረጊ ግን እጅሽ ላይ ፀሐዩ ተገልጧል አይደል? አዎ።
ክርስቶስ በስጋ ልክ እጅሽን ፀሐዩን እንዲህ ስትዘረጊ ፀሐዩ እጅሽ ላይ እንደተገለጠው በስጋ ተገለጠ። መገለጥ ነው። አምላክ አይታይም በይ፣ አይነካም በይ፣ አይዳሰስም በይ፣ አይመታም በይ፣ አይጨበጥም በይ፣ ግዙፍ አካል የለውም። ነገር ግን ያንን የኔንና አንቺን የባሪያው መልክ ሲይዝ በስጋ ሲገለጥ ያ መለኮት ተዋሃደው። አስቀድሞ መለኮት ብቻ ነበር ክርስቶስ። በመለኮት ብቻ የነበረው ግን ስጋው ቃል በስጋ ሲገለጥ መለኮት ስጋ ውስጥ ተዋህዶ ተገለጠ ማለት ነው። ከዛ የሚታይ ሆነ፣ የሚዳሰስ ሆነ፣ የሚነካ ሆነ። ገባሽ እያልኩሽ ያለሁት? እየገባኝ። አስቀድሞ ሁሉን የፈጠረ ነበረ። አንዴ ክፈትላት፣ አንዴ ክፈትልን መጽሐፍ ቅዱስ። መጽሐፍ ቅዱስ መክፈት ትችላለህ? ዮሐንስ ወንጌል ምዕራፍ 1 ላይ እሱ ላይ ግን ኢየሱስ የሚል የለም እግዚአብሔር እንጂ። መልካም ኦኬ፣ እናየዋለን። እሺ በመጀመሪያ ቃል ነበር ይላል አይደለ? ቃል ነበር። ቃልም በእግዚአብሔር ዘንድ ነበር ይላል አይደል? ናው ቃልም እግዚአብሔር ነበር ይላል ነበር። ይህ በመጀመሪያ ምን ነበረ? ቃል ነበር። ያ ቃል ደግሞ በእግዚአብሔር ዘንድ ነበረ ነበር። ያ ቃልም እግዚአብሔር ነበረ ነበር። ኦኬ፣ ይህ በመጀመሪያ በእግዚአብሔር ዘንድ ነበር ይላል ቁጥር 2 ላይ። ቁጥር 3 ላይ ቁጥር 3 ላይ ሁሉ በእርሱ ሆነ። በማን ነው እርሱ የተባለው? ማን ነው? ቃል ነው አይደለ? እግዚአብሔር ነው። ቃል ነው። ቃል መጀመሪያ ቃል ነበረ። ቃሉ እግዚአብሔር ዘንድ ነበረ። ቃልም እግዚአብሔር ነበረ። እንደዚህ ነው። እንደዚህ ሲባል ምንድን ነው የሚታሰብ? ሁለት ናቸው? ሶስት ናቸው? ወይስ አንድ ነው? አንድ እግዚአብሔር ነው። መልካም እግዚአብሔር በመለኮት አንድ ነው። በመለኮት በአንድ አላህ ሆነ ማለት ነው። በአንድ እግዚአብሔር ሆነ በቃሉ ማለት ነው። ያ በቃሉ ሁሉ ሆነ። ያ ቃሉ በእርሱ ሆነ። በቃሉ ሳይሆን በእርሱ ሆነ ነው የሚለው። እርሱ የተባለው ማን ነው? ቃሉ ነው። ስለዚህ ሁሉም ነገር የሆነው በእርሱ ነው። እርሱ የተባለው ማን ነው? ቃሉ ነው። ሆነ ማለት ሁን ሲለው ይሆናል። ቃል ማለት የሚወጣ ነገር ነው። የሚያወራው ቃል ማለት የሚናገረው ቀን ሁን ሲባል ቀን ሆነ፣ ጨለማ ሁን ሲባል ጨለማ ሆነ። እሱ ሁን ካለ ይሆናል ማለት ነው። ቃል እኔ የምረዳው የሚናገረው እግዚአብሔር የሚናገረው ማለት ነው። ሳ እና ኢየሱስ ተወለደ ሲባል ተላከ፣ ተወለደ። እንደዛ ነው የምረዳው። አሚና። እሺ መልካም። ለአንቺ እንዲገባሽ ቀለል ብያውንም ወደ አንቺው ልምጣና ያ የፈጣሪ ቃል ፍጡር ነው ብለሽ ነው የምታምኚው? እንደዛ ነው የማምረው። ቃሉ ፍጡር እንደሆነ ለምን አምናለሁ መሰለህ? ዓለምን ምን ነበረ? ጨለማን ጨለማ ሆን ሲል ጨለማ ሆነ፣ ብርሃንም ብርሃን ሆን ሲባል ብርሃን ሆነ። እሱ ሁሉም ነገር በቃሉ ሁን ሲል ስለሚሆን ስለዚህ ቃሉ አሚና። ስለዚህ አላህ ቃሉ ፍጡር ከሆነ ቃሉን ከመፍጠሩ በፊት አላህ ቃል የለውም ማለት ነው። ነው ቃሉ በቃል ሁሉም ነገር ይሰራል ነው። እግዚአብሔር በቃሉ ነው የሚሰራው። በቃል ይሰራል። በባይብል ላይ ነው ያ በቃሉ እንደሚሰራ አውቃለሁ። ነገር ግን እኔ እያልኩሽ ያለው የአላህ ቃል ራሱ ፍጡር ነው። የአላህ ቃል ፍጡር ይሆናል? ኧረ ሊሆን ይችላል። ቃል ሊሆን ይችላል። ለምንድን ነው የማይሆነው? ኢየሱስ እኮ በቃሉ ነው እግዚአብሔር የሆነ ማነው? በቃሉ አይልም። አሚና በቃሉ ነው እኮ አይልም እኮ። በቃሉ ነው ሳይሆን ቃሉ ነው የሚለው እንጂ በቃሉ አይደለም የሚለው። በቃሉና ቃሉ ይለያያሉ። ስለዚህ ያላ ቃል ፍጡር ነው ካልሽኝ ምን እያልሽኝ መሰለሽ? ቀለል ብዬ ላስረዳሽ ብዬ ነው። ፍጡር ነው ካልሽኝ ያላ ቃል አላህ አላህ ካልሹ በላይ አላህ ላይ ደግሞ ፍጡር የሆነ ነገር አላህ ላይ አለ ማለት ነው። አላህ ማንነት ላይ ምን አለ እያልሽ ነው? ፍጡር ነገር ተጣብቆበታል። የሚናገረውም በፍጡር ነው። ቃሉን ከመፍጠሩ በፊት አላህ መናገር አይችልም ወይ? መናገር ማይችል ዲዳ ማለት ነው። እንደዛ ነው የሚል ኢንተርፕሬቴሽን ውስጥ ይከትሻል። ስለዚህ አላህ ቃሉ ፍጡር ሊሆን አይችልም። ፍጡር ከሆነ እንዳልኩሽ ነው የሚሆነው።
ኤኒዌይስ ግን ምንድነው መሰለሽ ቀለል በሰፊው ሌላ ጊዜ ስለመመለስ እንትን እንላለን። ኔትወርክ በጣም እንትን እያለቀ እያበራብኝ ነው። ሰማለሁ ግን ይሰማል፣ በደንብ ይሰማል፣ አይቆራረጥም። መልካም። ስለዚህ እኛ ምን ብለን እናምናለን መሰለሽ? እሺ የፈጣሪ ቃል ፍጡር አይደለም ብለን ነው የምናምነው። የፈጣሪ ቃል ፍጡር አይደለም። ስለዚህ ፈጣሪ ሁሉን የፈጠረው በቃሉ ብለን እናምናለን። ልብ በፈጣሪ የፈጠረው ሁሉ በቃሉ ነው። ቃሉ ደግሞ ፍጡር ቃሉ ደግሞ ምን አይደለም ብለን እናምናለን? ፍጡር አይደለም ብለን እናምናለን። ስለዚህ ያ ቃሉ ልብ በይ፣ ያ ቃሉ ቁጥር 14 ላይ ስጋ ሆነ፣ ስጋን ተዋሃደና ተገለጠ። ቅድም እንዳልኩት መገለጥ ነው ቃሉ ማለት ነው። የፈጣሪ ቃል በስጋ ተገለጠ፣ ቃልም ስጋ ሆነ ይላል። እሺ ቃልም ስጋ ሆነ ይላል። ይሄ ቃል አስቀድሞ ነበር አልነበረም? እህታችን አሚና አልነበረ? ቃል አለ የለም? ስጋ ከመሆኑ በፊት አለ የለም? ይሄ ቃል አለ። ቃል ቅድሚያ ነበር፣ እግዚአብሔር ዘንድ ነበር። ቴንኪው በእግዚአብሔር ዘንድ ነበረ። ያ ቃልም እግዚአብሔር ነበረ አይደል? ትክክል። እሱ ራሱ ቃሉ ደግሞ ኢየሱስ ሆነ ነው አይደለ? የምትመሩት እንደዛ ነው። ያ በስጋ ተገለጠ። እንደዛ ከሆነ ኢየሱስ አለይሂ ሰላም ለምን እኔ ቃል ነኝ እግዚአብሔር ነኝ እኔ ቃል ነኝ ነበርኩኝ አላለማ። በአፉ ሲናገር ስላልሰማ ነው። መቀበሉ ይከብዳል። እንትን ዮሐንስ 7:42 እስከ 44 ያለው ራሱ ኢየሱስን በጣም ይገልጻል። መልካም፣ እዛም እንሄዳለን። በመጀመሪያ ደረጃ ይህንን እንጨርስ። ልብ በይ፣ ኢየሱስ ቃል አይደለሁም ብሏል የሚል የለም። አንድ። ሁለተኛ ደረጃ እነኚህ የጌታ ደቀ መዛሙርቶች ናቸው። የጌታ እግር ስር ቁጭ ብለው የተማሩ ናቸው። ስለዚህ ቃል ስጋ ሆነ ተብሎ የተነገረው ለኢየሱስ ነው። አይ ለኢየሱስ አይደለም እንዳንል ደግሞ ሌላ ማስረጃ እናምጣ። ዮሐንስ ወንጌል ራዕይ ምዕራፍ 19 ቁጥር 13 አንዴ ክፈትልኝ። ቃል ስጋ ቁጥር 13 ላይ እሺ፣ ቁጥር 12 ምን ይላል? 13ቱ ነው የሚታየኝ። አይኖቹ እንደ እሳት ነበልባል ናቸው፣ በራሱ ላይም ብዙ ዘውዶች አሉ። ከራሱም በቀር አንድ ስንኳ የማያውቀው የተጻፈ ስም አለው። በደም የተረጨ ክርስቶስ ለእኛ እንደተሰቀለ እንደሞተ እናምናለን። እኛ በደም ቤዛ እንደሆነን እናምናለን። የተቀረጸ በደም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሎ ተጽፏል ብሎ ምስክር ይሰጠናል። በደም የተረጨ ልብስ የተጎናጸፈው ማን ነው? ክርስቶስ ነው። ኢየሱስ ነው። ይሄ ስለሱ አይደለም። ቃል ኢየሱስ አይባልም፣ የእግዚአብሔር ቃል አይባልም ካልሽን ቃል ከዚህ በላይ መረጃ ልናመጣልሽ አንችልም። ራዕይ ዮሐንስ ይሄ ራዕይ ነው ብትይን፣ ለምሳሌ ሱራ 37 ቁጥር 105 ላይ ራይትን እናንተ እንደምን ትቀበሉታላችሁ? ትክክል መገለጥ ነው ብላችሁ ትቀበሉታላችሁ። ይህንኛው ደግሞ ወንጌል ነው። ወንጌሉን ደግሞ የተማረው ከክርስቶስ እግር ስር ቁጭ ብሎ የተማረው ደቀ መዝሙር ነው የጻፈልን። ልብ በይ፣ የነገረውን ነው የጻፈልን፣ ያስተማረውን ነው የጻፈልን። በተመሳሳይ ግን ሱራ 4:171 ላይ ኢሳ ያላ ቃልና መንፈስ እንደሆነ ደግሞ ቁርአኑ የሚያስቀምጠዋል። ኢሳ ምንድን ነው? ያላ ቃሉና መንፈሱ ነው ይላል። እኔ ደግሞ ይህንን ጥያቄ እናንተ ላይ ዘወርስ አድርጌ ልጠይቀው እችላለሁ። ምን ብዬ? አንቺ የጠየቅሽኝን ኢሳ የት ቦታ ነው እኔ ቃሉና መንፈሱ ነኝ ብሎ የተናገረው ብዬ ጠይቅሻለሁ። እኔ የት ቦታ ነኝ? እኔ ያላ ቃልና መንፈስ ነኝ ያለው ብዬ ስጠይቅሽ መረጃ ልታመቻችም ማለት ነው። እኔ ግን በተሻለ ሁኔታ ምን አመጣልሻለሁ? አባቴ ብሎ ነው ሁሉ ጊዜ የምታወራው። ለዛ እኮ እሱ ሌላ ጥያቄ ነው። ሌላ ጥያቄ ነው። እሱንም መልስልሻለሁ። ይኸውልሽ ቃሉም ከእርሱ የሆነ መንፈስ ብቻ ነው ይላል። ይህንን የነገረን ሌላ አካል እንጂ ኢሳ አይደለምና ኢሳ የት ቦታ ነው እኔ ቃሉ ነኝ መንፈሱ ነኝ ያለው ብዬ ብልሽ አታመጭም ከቁርአንሽ ላይ። እኔ ግን ምን ሰጠውሽ? ራሱ ደቀ መዝሙርቱን ያስተማረውን ኢየሱስ ምን እንደሆነ ነገረን ማለት ነው። ወደ አባቴ ብሏል። ምንድን ነው ወደ አባቴ? ጥያቄሽ እዛ ላይ ምንድን ነው? ሜቢ የእኛው ላይ
እያልኩሽ ያለሁት ሜቢ ግልጽ ነው እዚህ ጋር ግን? አዎ ግልጽ ነው። ቃል ያው ቃል ኢየሱስ ሆነ ነው። በቃ ቃል ስጋ ሆኖ ተገለጠ ብላችሁ እንደምታምኑ አስረዳኸኝ፣ ተረዳሁት። ቃል ያ ማለት ስጋ ምን ማለት ነው? ያ ቃል ኢየሱስ አስቀድሞ ስጋ እኔ መልካም እንደተረዳው ጎበዝ። ቃል ስጋ ሆነ ሲባል ቃሉ ሁን ስላለ ሆነ እንጂ ኢየሱስ ማን ነው? እግዚአብሔር ቃል ሆነ፣ ቃሉ ደግሞ ኢየሱስ ሆነ ነው። ኢየሱስ ሚል እዚህ ላይ አልነበረም። ስለዚህ የምንረዳው እኔ ኢየሱስ ሌላ ነው፣ ይሄ እግዚአብሔርም ሌላ ነው። እግዚአብሔር የነበረ ነው፣ ኢየሱስ ግን አሚና የተላከ ቃል ነው አሚና ብዬ ነው። አሚና ያለሽ ቃልም ስጋ ሆነ ሲል ቃል ወደ ስጋነት ተለወጠ ማለት አይደለም። ልብ በይ፣ መለወጥ ሳይሆን ወይንም ደግሞ የሆነ ስጋ ብቻ ሆነ ቃል የለውም ማለት አይደለም። ያ ቃሉ ምን ሆነ መሰለሽ? በስጋ የተገለጠ አምላክ ሆነ ማለት ነው። መለኮት የተዋሃደው ሆነ። ያ ስጋው ምንድነው? መለኮት የተዋሃደው። ስለዚህ እንዳንቺ ስጋን ይዟል፣ እንዳንቺ ግን አንድ ስጋን ይዟል። ነገር ግን ያ ቃል ያ እንትን ደግሞ ምንድነው? እሱ መለኮት የተዋሃደው ነው። ምንድነው ያልሽው? አንድ ጥያቄዎች መለኮት የተዋሃደው። እሺ ማለት እኔ እምቢ አልልም፣ ይሄን እቀበለዋለሁ። ኦኬ። ግን ኢየሱስ ክርስቶስ ብዙ ጊዜ ለዓለም ሰው አልተላከም። ይሄ ማነው ሀገሩ ሰው እስራኤል ብቻ መላኩ ለምን አስፈለገ? እግዚአብሔር ከሆነ ፈጣሪ ዓለምን የሰው ልጅ የፈጠረ ግሱፍ ለዓለም ሳይሆን ለእስራኤል ራሱ ነው ለእስራኤል የተላከው የሚያስታውቀው አይደለ? አንድ ይሄ ነው። ሁለተኛ ደግሞ ይሄ ዓለም ግዙፍን ዓለም የፈጠረ ፈጣሪ እግዚአብሔር እንዴት በራሱ በፍጥሩ እጅ ሊሰቀል ይችላል? ሊገደል ይችላል? ይሄንን በፍጹም የሚቀበለው ነገር አይደለም። ይቅርታ ግን ወንድሜ አንተ ጠንካራ እንኳን በእኔ ንግግርና በእነሱም አትናደድም። እንዳትናደድ እድሜ ይስጥህ ኢንሻአላህ። እንደዛ ይሄ ነው የሚያሳይ አንደኛ እነዚህ ሁለተኛው ደግሞ ይሄ ሁላ ግዙፍ ዓለምን ሁን በማለት የሰራው ፈጣሪ እንዴት በሰው በእኛ በሽንታን በቅዛና ሰዎች ላይ በእጃችን ይገደላል? ይሄን በፍጹም እድሜ ልኬ መቀበል ማልችለው ነው። ሁለተኛ ደግሞ እሱ ምን ጊዜም ሲያወራ እኔ ከራሴ ምንም አንዳች ነገር ማድረግ አልችልም የሚለው ያሳስባል። ሁለተኛ መጨረሻ ላይ ይሄንን የተሰጠው ምን ነበር የተሰጠው? ለሱ ተሰጠኝ ይላል። ምን ጊዜም ይሄ ተሰጠኝ ይላል። የተሰጠውን ደግሞ ለእግዚአብሔር አሳልፎ እንደሚሰጥ ምን ነበር የሚባለው? ፍርድ እንዲፈርድ በሰው ላይ እንዲፈርድ ተሰጥቶታል። እነዛ ገባ አይደለ? ይገቡኛል። በቃ ይገቡኛል። ተደርቤ ስላወራሁ ችግር የለውም። በእኛ በቅዘናሞች እንዴት ነው እሱ ፈጣሪ የሚመታው? እንዴት ነው የሚሰደበው ነው ያልሽው? አዎ በጣም የሚያስደነግጠው። አንተ አስብ፣ እኛን የሚያክል ትልቅ ብርቱ ሰው የፈጠረ ራሱ ፈጥሮ በራሱ እጅ ፈጥሮ መልሶ ደግሞ በእኛ እጅ የሚሰቀል ፈጽሞ አይመስለኝም። ይሄ ነው የሚያሳስብ። በጣም ይገርማል። በጣም አይሆንም ብዬ ይሄንን ሳስብ ነው አሚናዬ እኔ አሁን ዶክተር አብይን ማለት ነው ጠቅላይ ሚኒስተሩን በጥፊ ብለው ይገርማል አይደለ? ያስደነግጣልማ። ሰው ነው እንዳንተ አይገርመኝ። በምንም ካንተ የትኛው ነው የሚደንቀው ግን? እሱ በጥፊ ነው የሚለኝ ነው እኔ እሱም በጥፊ ብለው ነው? እኔ ሁለታችሁ በጥፊ የምትመታቱ አይገርመኝ። ፈጣሪ ግን በጣም ይደንቃል። ወላሂ አንተም ሰው ተወለድከን፣ እሱም ሰው ነው። በምን በዚች በኩርሲ እንደ ሰውኛ አሁን ባሰብሽው አሚን አንቺ ባሰብሽው እኮ ያ ልክ ነሽ። በሰውኛ ክብር ግን አትሊስት እኔ ዶክተር አብይ አህመድን በጥፊ ስመታው ቢታይ በጣም መነጋገሪያ ነው የሚሆነው አይደለ?
ይደነቃል እንጂ መነጋገር ጀግና ትባላለህ እንጂ የሚደነቀው ደግሞ እኔ ጀግና የሚደነቀውና ጀግንነቱ እንትን የሚባለው ግን ዶክተር አብይ በሚሰጠኝ ምላሽ ነው። እኔ በጥፊ መትቸው እሱ እኔን እቅፍ አድርጎ ምን አስቀይሜህ ነው ብሎ ሳም ቢያደርገኝ እሱ ነው የሚመሰገነው ይበልጥ እኔ ነኝ። በዚህ አታመሳሰል። ፈጣሪ ድንቅ ነው። በዚህ ማመሳሰል አንችልም። ለምን እናንተ ሁለታችሁ ሰው ናችሁ። ስለዚህ ማመሳሰል አንችልም። የዋ ሰው ነው የሚለው በዛ ሳም አድርጎ አቅፎ ቢስም የዋ ሰው ነው እላለሁ እንጂ ፍጽሞ ካንተ አብልጬ አላይ። ይሄ እግዚአብሔርና ሰው እናንተ ሁለታችሁ ሰው ናችሁ። እግዚአብሔርና ሰው ማገናኘታችሁ ትክክል ነሽ። እኔም እያልኩሽ ያለሁት ሞር ስለ ትትና ነው የሚያወራሁት ያለሁት። የትኛው ነው ትትና ሞር የሚገዛው? ምክንያቱም ዶክተር አብይ እኔ የሚመታኝ ምንም የሚደንቅ ነገር አይደለም ካለው ፖዚሽን አንጻር ማለት ነው። ጂስማሽ ሰው ላይገረም ይችላል። እሱ መጥቶኝ እኔ ይቅርታ እሱ የሆነ ነገር ብሎኝ እኔ ይቅርታ ችግር የለውም ብለው ሰው ብዙም ላይነጋገርበት ይችላል። እኔ ግን እሱን የሆነ ነገር አድርጌው እሱ ይቅርታ ቢለኝ ራሴው እንትን ብዬው እሱ ደግሞ ይቅርታ ቢለኝ ለሰዎች ይገርማል። ክርስቶስ ምን መሰለሽ ፍጹም አምላክ እንደመሆኑ ፍጹም ሰው ነው። ቤዛ ሊሆነን ነው የመጣው። ቤዛ ሊሆነን ነው አንድ የመጣው። ሁለተኛ ደግሞ ለምን መሰለሽ ሊያስተምረን ነው የመጣው። ትትናን ሊያስተምረን ነው የመጣው። እኔ ፈርዘር ቤዛነት ላይ ከመሄድብሽ አሁን ሞርላንቺ አሁን ስለ ትትናው ልንገርሽ። ትትናን ሊያስተምረን ነው የመጣው። ምክንያቱም ሰዎች ምን ማድረግ አለባቸው የሚለውን ሊያስተምረንም ነው የመጣው። ወንድሜ እሱን እምቢ አይደለም። ትትና አለው ጥሩ ነገር አስተምራ ተልኳል። ወላሂ እሱ ቀበላለሁ እኮ አለይሂ ሰላም ድንቅ ሰው ነው። አሚና ይሄን ፓርት ማለት ነው እንጂ እሱ ቀበላለሁ። አሚና ብትሰሚ ደግሞ መልካም ነው። እስኪ እፎይ ደግሞ ያውራና አዳምጪው እስኪ ቀጥል እፎይ። ምክንያቱም ድንቅ ነው ቀበላለሁ ካልሽ አንዴ ክፈትልን። እሱ ሊያስተምረን የመጣው ምንድነው? እሱ ምሳሌ ሊሆነን ነው የመጣው። ምሳሌ ሊሆን ከሆነ ደግሞ የእስልምናን አስተምሮ ያፈርሰዋል። ምክንያቱም ሙሐመድን እና አላህን የተሳደበ ሰው ቅጣቱ እጅና እግር እያፈራረቁ መቁረጥ ከዛም መግደል ነው። ሱራ 5:33 ላይ ኢየሱስ ያስተማረው ግን አይደለም ለሚሰድቡት ለሚገሉን እንኳን ይቅርታ እንድንጠይቅ ምንም እንደማያውቁ እንድንነግራቸው። አዎ ልክ ነው። ይሄውላ አውቃለሁ። አንድ ፊቱ ቢመጣ በአንድ በኩል አንድ ጊዜ አንድ አዳምጪ የሚፈልግና እፎይ ይጨርስ። እሺ ቀጥል እፎይ። እሺ ያ ሱራ 5:33 ላይ የነዚያ አላህንና መልእክተኛውን የሚዋጉ በምድር ላይ ለማጥፋት የሚተጉ ሰዎች ቅጣት መግደል ወይንም መስቀል ወይንም እጆቻቸውንና እግሮቻቸውን በማፈራረቅ መቁረጥ ወይንም ከሀገር ማባረር ነው። ሙሐመድንና አላህን መናገር ቅጣቱ ምንድነው? መገደል፣ እጅና እግርን እያፈራረቁ መቁረጥ ነው። የኛ አምላክ ግን ያስተማረን ምንድነው? እሱ ዮሐንስ ወንጌል ምዕራፍ 13 ቁጥር 14 ላይ እሱ ዝቅ ብሎ መተናነስን ምንን ፍቅርን ያስተማረን። ታላቅ ሊሆን የሚወድ ምን ይሁን አለ? ለታናሹ አገልጋይ ይሁን። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ፣ ልብ በሉ ጌታችሁ ሆኜ እግራችሁን ካጠብኳችሁ፣ እኔ መምህራችሁ ሆኜ ዝቅ ብዬ እግራችሁን ካጠብኩኝ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። ከፍ አድርገው እኔ ለእናንተ እንዳደረገውላችሁ አለ። እኔ ምን ለእናንተ እንዳደረገው እናንተ ደግሞ ታደርጉ ዘንድ ምን እሱ እንዳደረገ ለፍጥረቱ እናንተም ታደርጉ ዘንድ ምን አድርጌያለሁ አለ? ምሳሌ ሰጥቻችኋለሁና አለ። ክርስቶስ ምሳሌ ሊሆነን የመጣው ለእኛ ምሳሌ ሊሆነን መጥቷል። አምላካችን ምን ሊሆን መጥቷል? ምሳሌ ሊሆነን መጥቷል። ዝቅ ማለትን፣ ለሰዎች ዝቅ ብሎ ራስ መተናነስን። እውነት እውነት እላችኋለሁ ባሪያ ከጌታው አይበልጥም፣ መልእክተኛም ከላከው አይበልጥም። ስለዚህ ዝቅ ማለትን፣ እኩልነትን አስተማረን ማለት ነው። ይሄንን እንድንማር ስለ ትህትና እንድንማር ይሄንን ብታውቁ አለ።
እኮ አይበልጥም ማለት እኩልነት ነው። በማንነት ይለያያሉ ማለት በእንትን በኢሴንሳቸው ይበላለጣሉ ማለት አይደለም። ይህን አንድ ሰው ለምሳሌ ባሪያ የሚባለው ሰው የሚባለው እኩል ነው። ለምሳሌ ሰው ያ ባሪያው ወደ ዝንጀሮነት ይቀየራል፣ ያንኛው ጌታው ደግሞ ወደ አንበሳነት ይቀየራል ማለት አይደለም። አይበላለጡም። በቃ በእንትን ይህን ብታውቁ ብታደርጉትም ብፁዓን ናችሁ አለ። ስለዚህ ከዚህ ክርስቶስ ያስተማረን አንድም ምንድነው ምሳሌ ሊሆነን የመጣው ፈለጉን ትቶልን ሊሄድ ነው። ከእርሱ የተማረው ክርስቶስ ሲሰቀል በመስቀል ላይ ሆኖ ጌታ ሆይ አባቶ የሚሰሩትን አያውቁምና ይቅር በላቸው እንዳለው በተመሳሳይ እስጢፋኖስ ምንድን ነበር ያደረገው? የሐዋርያት ሥራ ምዕራፍ 7 ላይ ቁጥር 53 አካባቢ 56 አይ ቲንክ ክፈትልኝ አንዴ። ከክርስቶስ የተማረው ምንድነው? ያሁኑ ቆይ አስመለስበታለሁ። አንዴ ልጨርስና ሁሉም ተመሳሳይ ስለሆነ እንትን ልበል ከሰዓት አንጻር ግን ያሁኑ ወንድሜ ያሁኑ ራሱ ምን አለ? እውነት እውነት እላችኋለሁ የሚለው ጋር ምንድን ነው ያለው? 7:56 እውነት እውነት እላችኋለሁ እሺ እንመልሳለን አንዴ። ኦኬ እስጢፋኖስም ልብ በይ። እስጢፋኖስም ጌታ ኢየሱስ ወይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበረ። ተንበርክኮም ነፍስን መቀበል የሚችለው አንድ አምላክ ብቻ ነው፣ ክርስቶስ ብቻ ነው። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአታቸውን አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንንም ብሎ አንቀላፋ። ሳኦልም ምንድነው ኦቨርኦል እስጢፋኖስ ታሪክ የሚነግረን? አስቀድሞ ኢየሱስ ምን አለ? እናንተ ጌታና መምህር ትሉኛላችሁ፣ እንደዚሁ አድርጉ ብሎ ፍቅርን፣ ትሕትናን ምሳሌ ሊተውላቸው እንደመጣ ነገረን። እስጢፋኖስ ይህንኑ ጌታ ሆይ ብሎ ልብ በሉ፣ እናንተ ጌታ ትሉኛላችሁ፣ መምህር ትሉኛላችሁ፣ እንዲሁ አድርጉ ግን ብሎ ነበረ። ክርስቶስ በመስቀል ላይ እንዳደረገው እስጢፋኖስ ደግሞ ለሚወግሩት ምን አይነት ፍቅርን ነው የሰበከው? ተንበርክኮ ለሚወግሩት እንኳን ኃጢአታቸውን አትቁጠርባቸው ይቅር በላቸው እያለ ለወጋሪዎቹ ጸሎት ያደርግ ነበረ፣ ምህረትን ይለምን ነበረ። ስለዚህ ክርስቶስ ያስተማረን በተግባርም ነው። አምላካችን ያስተማረን በምንድን ነው? በተግባር ምን ማድረግ እንዳለብን። ልክ ሱራ 5:33 ላይ እንዳየነው እኔን ከተናገሩ ቁረጧቸው፣ ፍለጧቸው፣ ረዷቸው፣ ከሀገር አባሯቸው አይደለም። አምላክ በስጋ ተገልጦ ምንድን ነው ያስተማረን? ለጠላቶቻችሁ ምን አድርጉ? ምህረትን ለምኑላቸው። ይህንን በተግባር አስተማረን ማለት ነው። ይህንን ያደረጉበት በጉልበት ነው። አሚና በጉልበት ያደረጉበት ይመስልሻል? ክርስቶስ ላይ በኃይል ይመስልሻል? አይመስለኝም። ግን በየቦታ ስታነበው እኔ አሁን ክርክሬ ምንድነው? እግዚአብሔር አይደለም ነው ኢየሱስ፣ ሌላ ነገር አይደለም። እቀበላለሁ የእሱን ትህትና፣ መልካምነት፣ ኢየሱስ መልካም ነገር ማስተምሩን አልተው እረዳለሁ። ቆይ ሌላው ሰው አትግቢ። ቆይ አታስቢ ከማስፋትሽ በፊት ያነሳሽው አሁን ያነበብከው ላይ ራሱ የሆነ ነገር ተረድቻለሁ። እሱ እግዚአብሔር እንዳልሆነ ማለት ነው። መልስላት። እሺ ነብይነቱን ነው እንጂ እኔ እኮ አሁን የእሱ ትህትና የለውም እያልኩ አይደለም። የትኛው ነብይ ማለት ምን ማለት ነው? ነብይ የተላኩ ነብይ ማለት የተላኩ ለመልካም ነገር የተላኩ ናቸው። እንደነ ሙሴ አይነቶች ማለት ነው። መልካም። እሺ ምንድነው ታዲያ ጥያቄሽ? ክርስቶስ ይኸውልሽው በስጋ የተገለጠ አምላክ ነው ስንል ክርስቶስ ከአባቱ ዘንድ ተልኮ መጥቷል ከአባቱ ዘንድ። አዎ ያ መልካም ከአባቱ ተልኮ መጥቷል ማለት ግን ልክ እንደነ ሙሴ እንደነ አብርሃም ማለት አይደለም። አንቺ ማነሽ? ከየትኛው መጽሐፍ ላይ ያነበብሽ እንደዛ የሚል? በዚሁ አሁን ካነበብነው ላይም እኮ እሱ እያለ ነው እሱ ጌታ ትሉኛላችሁ የሚለው ቦታ ላይ ቅድም እውነት እውነት እላችኋለሁ የሚለው ላይ ብዙ ቦታ የተነሳቸው አሚና አንቺ ጌታ ትይዋለሽ ኢየሱስን? ጌታ እለዋለሁ፣ ጌታ ይባላሉ። ሙሴም ጌታ ተብሏል። ብዙ አንብቤም በኋላ ብዙዎቹ ይሄ ዮሐንስ ማን ማለራ ዮሴፍም ጌታ ተብሏል። ጌታ ይባላሉ። ምን ላይ ነው የተባለው?
ምን ላይ የተባለው ያሉበት ቦታ እንትን ባሌዝም አውቃለሁ እና ጌታ ማነው? ብዙ ይባላል። ኦኬ እሺ ጌታና ነው ይሰልሽ ባይ አዳምጪ። እሺ ምን ገባ? በመጀመሪያ ምን ዘናል መሰለሽ ቃል እንደነበረ አውቀሻል አይደለ? በመደዛ እኩል ተንበል ተፈቀደለት ነው። አይ ያወራሽ ነው። ቃል እንደሆነ አውቀሻል። አሚና ሚዩት ነሽ። ቃል እንደሆነ ተማምነናል አይደለ? ቃል እንደሆነ አምነናል። ኢየሱስ ቃል መሆኑ አምናለሁ። ቃል ነው። በስጋ እንደተገለጠም አምነናል። ኖ በስጋ ተገለጠ፣ ግን ቃል ነው፣ ተልኮ ነው፣ ነብይ ነው ብዬ ነው ማምነው። ቃል እንደሆነ ተማምነናል። ቃል እንደሆነ ተማምነናል። ሁሉም ነገር በቃል እንደሚሰራ አምናለሁ። በቃል ይሰራል የሚለውን እሺ፣ መረጃ በቃል ነው የሚሰራው መረጃ መጽሐፉ ማይለው ለምን ትያለሽ? መጽሐፉ ማይለው ለምን ትያለሽ? እሷ በቃል አንድ ነገር አይሰራም። ይሄ ቀን ሁን ሲባል የሆነው አይልማ አሚን አይልም እንደዛ አይልማ። ብቻ እኔ ኢየሱስ ሰው ነው ብዬ ነው ማምነው። ይቅርታ አድርግልኝ ወንድሜ፣ አትቆጣኝ። ለምን እሱ ፍጹም ሰው ነው ይላል። እሱ ያስፈራኛል። ፍጹም አምላክ ነኝ የሚለው ግን ቢሆንም ብዙ ቦታ ላይ ተልኬያለሁ ይላል። እኔ ከራሴ አንዳች ነገር አልሰራም፣ ከላከኝ ፈርዳለሁ ምናምን የሚለው ላይ አሁን ያለሽ ብዙ ጥያቄዎች አይምሮሹ ላይ ይዘሻል። ጥያቄዎቹ ግን ምንድነው እሱ ያልሽው? ወይ አዳምጪ፣ ይገባኛል። ብዙ ጥያቄዎች ስለያሽ እነኛ ሁሉ ጥያቄዎች መልስ የሌላቸው መስሎሻል። እንደዛ እየተሰማ ፊል እያደረግሽ ያለሽው አይ ነው። ሁሉም ጥያቄዎችሽ ግን በጣም ቀላልና የሚመለሱ ናቸው። ግን ምንድነው እሱ ከአንዳንድ ማላመድ ትችያለሽ ወይ ሊከብድሽ ይችላል። አይ ነው። ምክንያቱም ጥያቄ ብቻ ስለተሸከምሽ ማለት ነው። ለመልሶቹ ምን ያህል ዝግጁ ነሽ አላያቅም። መላክ ሲባል ቅድም አልኩሽ እኮ መገለጥ ነው። እኛ ልሽ አምላክ በሁሉ ቦታ የሞላ ነው ብለን እናምናለን። ተልኳል ሲባል አንቺ የምታውቂው አሁን ልጅሽን ሱቅ ቡና ግዛና ብለሽ እንደምልኪው ነው የምትረጂው። ቡና ገዝቶ ሊመጣ ሲሄድ ከቤት ውስጥ ይጠፋል። ቤት ውስጥ አይኖርም፣ ሱቅ ነው የሚኖረው። ሱቅ ቡና ገዝቶ ሲመጣ ደግሞ አንቺ ጋር ይመጣል አይደለም? እንደዛ ነው መላክን የምትረጂው። እኛ መላክን ደግሞ የምንረዳው እንዴት መሰለሽ? መገለጥን ነው የምንረዳው፣ በመገለጥ ማለት ነው። ለምን መልካም፣ ለምን ቆንጆ ነው። ምክንያቱም እግዚአብሔር መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ላይ እንደሚናገረው ቁጥር 24 አካባቢ እግዚአብሔር መንፈስ ነው። መንፈስ ደግሞ በሁሉ ቦታ የሞላ ነው። በሁሉ የሞላ ከሆነ ቃሉ በሁሉ ቦታ ያለና በሁሉ የሞላ ነው፣ በሁሉ ያለ ነው። ስለዚህ ተላከ ሲባል ለእኛ የሚታየን ሲገለጥልን ያ መገለጡን ለእኛ መታየቱን ምን እንለዋለን? መላክ ብለን እንረዳዋለን። አሁን አገኘሽኝ? አገኘሁ። ዞሮ ዞሮ መላክ ለአንቺ የምትረጁ እንደ ሰውኛ ምንድን ነበረ? ከአንዱ ቦታ ሲሄድ ወደ አንዱ ቦታ ላይ መጉደል ነው አይደለ? ከአንዱ ቦታ ይጎላል አይደለ? እግዚአብሔር ግን የሚጎልበት የለም። በሁሉ የሞላ ስለሆነ በሁሉ ያለ ስለሆነ ቃል ደግሞ በሁሉ ያለ ነው። ምክንያቱም ቃል እግዚአብሔር ነው ብለን ተማምነናል። ቃል በመጀመሪያ በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነው ብለን ተማምነናል። ያ ደግሞ በሁሉ ካለ በሁሉ የሞላ ከሆነ ስለዚህ ከአንዱ ቦታ የሚጎልበት የለም ማለት ነው፣ በሁሉ የሞላ ስለሆነ። ስለዚህ በምንድን ነው ለእኛ የምንረዳው? ተላከ ሲባል ለእኛ እንዲታይ ሆኖ በስጋ ተገለጠ። ያንን ነው መላክ ማለት እንጂ ከአንዱ ቦታ ጎሎ ወደ አንድ ቦታ ሄደ ለሰዎች ሊነገር እንደዛ ማለት አይደለም። በስጋ ግን ተገለጠ። ያ መላክ ብለን እንረዳዋለን። ሜቢ መላክ ግልጽ ሆነልሽ? ኦኬ ብዙ አየ። አሁን እንደዛ ካስረዳኸኝ በምሳሌ ማመን ይቻላል እንዴ? ቁርአንም ሆነ መጽሐፍ ቅዱስን በምሳሌዎቹ እንደዛ። አሁን እነዚህ ምሳሌዎች ናቸው የነገርከኝ። ቁርአን በምሳሌ ላይሆን ይችላል። መጽሐፍ ቅዱስ ግን እጅግ በምሳሌ ነው የምንረዳው። ምክንያቱም ክርስቶስም በምሳሌ ነበር ሲያስተምር የነበረው።
እያስመሰለ ማለት ብዙ ቦታ ግን እኔ እግዚአብሔር ነኝ አላለም እኮ ማይ እኔ እግዚአብሔር ነኝ አላለም ብዙ ቦታ። አሚና እኔ እግዚአብሔር ነኝ አልኩሽ። ታመልኪኛለሽ? አላመልክም። ለምን አታመልኪኝም አልኩኝ። ይኸው ለምንድን ነው ማላመልከው? መጽሐፍ ቅዱስ ላይ ቁርአን ላይ ያንተ ስም ከሌለ እንዴት አመልካለሁ? መጽሐፍ ጽፋለሁ። በቃ ቀላል ነው። ሌላ አዲስ መጽሐፍ ጽፋለሁ። ለምን ትስቂያለሽ? ደምሳሽ ደምሳሽ ለምሳሌ እነ ሙሴ እነ ሃሩን እነ አብርሃም እንደ ይስሐቅ ባመኑበት ማመን ነው በእነሱ ነው። ቴንክ ዩ። ስለዚህ አብርሃም ለምሳሌ በአላህ አላመነም። ለምን ታመልኪዋለሽ? እግዚአብሔር ያምናል በአንድ አላህ በአንድ እግዚአብሔር በአንድ ያምናል። በኢየሱስ ግን ስህተት። ዘፍጥረት ምዕራፍ 18ን ክፈትላት። ኦኬ አላህ ለአብርሃም ተገልጦለታል። አይቶታል አብርሃም። አላህና አብርሃም ተገናኝተው ነበረ። አላውቅም። አላህ ለሰዎች ይገለጣል ምድር ላይ መጥቶ አይገለጥም። መልካም እሺ፣ አንብቤው። እሺ እየሰራው ነው። አንብቡልኝ፣ እያዳመጥኩ ነው። በቀትርም ጊዜ እርሱ በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት። ዓይኑንም አነሳ፣ እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ። ማን ተገለጠለት ነው የሚለው? እግዚአብሔር። አላህ ለሰው ተገልጦ ያውቃል? ምድር ላይ መጥቶ ለአብርሃም ተገልጧል? አዋ እንደዚህ አለ እኮ ለሙሴ መገለጥ፣ ለአብርሃም ብዙ ቦታ እና ለዮሴፍ ይገለጣል። የለም በብርሃን ይገለጣል። ለሙሴ ራሱ ይገለጣል። በመላእክ ተልኮ ማለት ነው። እንዴት እንደሆነ አላህ በመላእክ ተልኮ ይገለጣል ማለት በብርሃን አላህ በመላእክ ተልኮ በብርሃን ማለት ግን ማንም ሰው አያየውም እሱ ማለት ነው። እኔ እያልኩሽ ያለው ለአብርሃም ያው 3 ሰዎች በ3 ሰዎች አምሳል ተገልጦለታል። ኦኬ እንደዛ ነው። ግን ኢየሱስ ታይቷል። ተገልጧል እኮ በሙስሊምም አለ እንደዛ። ግን ኢየሱስ ይታያል። ሰው ነውና ይታያል። ግን እግዚአብሔር በፍጹም ማየት አትችሉም ይላል እኮ። አሁን እኮ መልሰሽ እኮ እየተጋጨሽ ነው አሚናዬ። ቅድም ምን አልሽኝ? አላህ ለእነ ዩሱፍ ተገልጦላቸዋል አልሽኝ። አሁን ደግሞ ኢየሱስ ማየት አይደለም እኮ በአካል ሳይሆን በብርሃን በድምፅ ምናምን እንጂ ማንም እግዚአብሔር አላህን ማየት አይችልም። በሙስሊም በክርስቲያንም አይታይም አይደለ? መልካም ይኸውልሽው እኔ አላህን ሊተራሊ ሙሐመድ እንደተገለጠለትና ኢቭን ጀርባውን እንዳሸው እጆቹን ጀርባ ውስጥ ጨምሮ እንደቀዘቀዘው ምናምን መረጃ ልሰጥሽ እችላለሁ። ብዙም አስፈላጊ ስላልሆነ ምን ነሰር እኔ የምፈልገው ስለ ኢየሱስ ማወቅ ብቻ ነው፣ ሌላ አይደለም። ስለዚህ ኢየሱስ ምንድነው አልኩሽ? ኢየሱስ ነው ብቻ ነበር ማመን የምፈልገው እና አሚና የሙሐመድ ሰለላሁ ዐለይሂ ወሰለም አላህ እንደማይገለጥ እንደማይታይ ኢየሱስ ያስተምራል ወይስ ያስተምራል? ኢየሱስ ማን እንደማይገለጥ አላህ እንደማይገለጥ አላህ የሚባል እኮ ሙሐመድ ነው። እግዚአብሔር በፍጹም እንደማይታይ ያስተምራል። በመለኮት ሊገለጥ አይችልም። በመለኮት ማንም ሊያየው አይችልም። ኢየሱስ ክርስቶስ ራሱ ሰውን ሲያስተምር እግዚአብሔርን ማየት እንደማንችል ያስተምረናል። በመለኮት ማንም ሊያየው አይችልም። በስጋ የተገለጠው ልጁ ግን ተርኮልናል። በስጋ የተገለጠው ልጁ ተርኮልናል። መለኮትን ግን ማንም ሊያይ አይችልም። ስለዚህ በስጋ ነው የተገለጠው። ቅድም ምን ብዬሽ ነበረ? ብርሃኑን ልትይዟችም አልኩሻል። እጅሽ ላይ ግን ይገለጣል አልኩሻል። ይቅርታ ኢየሱስ እግዚአብሔር እንደማይታይ ነው። ማንም አላየውም፣ ማንም አያይም። አሚና እኔም አላየም። አሚና ይሰማሻል? አሚና
አንዱ ጥያቄ ሲመለስ ወደ አንዱ ጥያቄ ወደ አንዱ እያልሽ ነው እና ፖይንት ባይ ፖይንት ስለ ኢየሱስ እኮ መረዳት ስለፈለኩ ነው። ከአንድ ጊዜ አዳምጪና ስለ ኢየሱስ ሳይሆን አንድ ፖይንት ይዘን ብንሄድ መልካም ነው። አንድ ነጥብ ያዥና ምንድን ነው አሁን ጥያቄሽ ያልገባን ነገር? ለምን መገለጡ ላይ ነው ስለ ኢየሱስ ስለ ኢየሱስ ኦኬ። ስለዚህ ቃል ስጋ መሆኑን አላመንሽም እስካሁን? ቃል ስጋ መሆኑን ልመን እንጂ እሱ እግዚአብሔር እንደሆነ ማመን አልችልም። ከላይ እኮ እግዚአብሔር ነበር ይልሻላ። ያ እኮ ኢየሱስ ነበር የሚል የለም። የኢየሱስ ስም የለም። የእግዚአብሔር ስም መልካም። ቃል በስጋ የተገለጠው ኢየሱስ ነው አይደለም? እህታችን ቆይ አንዴ 471 ክፈትልኝ። ቃል በስጋ የተገለጠው እግዚአብሔር ነው አይምን ኢየሱስ ነው አይደለም? እህታችን አንዴ ማይኩን አንሹ። አሚና ሚዩት ነሽ። ሚዩት አሚና በስጋ የተገለጠው ቃል ኢየሱስ ነው አይደለም? በስጋ የተገለጠው ቃል ኢየሱስ ነው አይደለም? አሚና እኔ ልጠይቅ ወንድም ጥያቄ አለኝ። እሷ ትጨርስ ሚውተርክ ወጣች። ምክንያቱም ቁርአኗን እንዲባንክ ታደርገዋለች ማለት ነው። ለእኛ ተስማሚ እኮ ነው። ቃል እግዚአብሔር አይደለም ካለችን ኢየሱስ አይደለም ራሱ እንትኑን ተፈለገች ራሱ የተናገረበት ታመጣዋለች እዚህ ጋር። ምክንያቱም ኢሳ ቃሉ ነው ይላል። ቃሉም ከእርሱ የሆነ መንፈስ ብቻ ነው ብላ ታምናለች ቁርአኗ ላይ። ኤኒዌይስ አብዱል ነስር። አቤት። እኔ ጥያቄ አለኝ። ሚስራ ትቀድማለች መሰለኝ። ሚስራ ይሰማል አሁን? ቀደም ደንግጠሽ ነው የወጣሽው? ኖ እኔ መግባቴን አላወኩም እንጂ ቅድም እና ሳታውቂ ነበር የገባሽው? አንድ ጊዜ ጥያቄ አለኝ። እሺ ልጅቷ አልበቃ ብሎኝ ሰውየው ተጨመረበት። ቀጥሎሽ በቃ እስማችሁ ልጠይቀው። እሺ ቀጥል። ኢየሱስ ችሎታ አለ ወንድም? መፍጠር ሆነ ችሎታ አለ ማለት ነው። ኢየሱስ ፈጣሪ ከሆነ ማለት ነው እንዴት ነው አልችልም ብሎ ይናገራል? ዮሐንስ 5:30 ላይ እኔ አንዳች ላደርግ አይቻለኝም፣ የሚሰማው ነው የሚፈርደው፣ ፍርዴም ቅን ነው ይላል። እንዴት ነው ፈጣሪ ከሆነ እንዴት ነው እንደዚህ ማለት የቻለው? ኦኬ ኢየሱስ ሰምቶስ እንደሚፈርድ ታምናለህ? እሺ ባጠለጣ አንዴ ክፍሉን ኢየሱስ እሺ ሌሴ በአንድ አባባል ኢየሱስ ከፈጣሪ ሰምቶ በህዝብ ላይ እንዳለ እንደሚፈርድ በቂያማ ቀን ወይንም ደግሞ ፈራጅ ያንለት እሱ እንደሆነ ታምናለህ? አውቂያ በምን በቁርአን ወይ በመጽሐፍ ቅዱስ ታምናለህ ወይ ነው? በትንሳኤ ቀን ኢየሱስ እንደሚፈርድ የዛለታ ፈራጅ እንደሆነ ታምናለህ? አይ እሱ አላምንም። አይልማ እሱ እንደዚህ አይልማ። አንብበው። እሺ እኔ ከራሴ አንዳች ላደርግ አይቻልም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው። የላከኝ ፍቃድ እንጂ ፍቃዴን አይልሻም። እኛም ይሄን ነው የምናምነው። መልካም፣ ይሄንን ታምናለህ? የላከውን ፍቃድ እንደሚያደርግ ታምናለህ? አዎ የላከውን ፍቃድ፣ አዎ የአባቱን ፍቃድ እንደሚሰራ አብዱል ነስር መልካም።
መልካም እሺ። ሻዳ ዝልሃለሁ የአባቱን ፍቃድ እንደሚሻት አምናለሁ ብሏል። የአባቱ ፍቃድ ምንድን ነው? እሱ ያው ፍቃዱ መስጠት ነው። ስራ ብሎ ፍቃዱን መስጠት ነው። ምንድን ነው የአባቱን ፍቃድ? ቃል በቃል አሳየኝ እስኪ። የአባቴ ፍቃድ ይሄ ነው የሚለውን አሳየኝ። 27 ላይ ታች አድርግልኝ ትንሽ 27 ላይ እሺ 5:27 ከ26 አንብብልኝ። ለምን ከ19 አነብልህ? ለአንተ በደንብ እንዲገባ ከ19 አድርግልህ። ከ17 ከሆነማ በጣም አሪፍ ነው። እንደውም ማለት ከ17 ጀምር አንብበውና አስረዳኝ። እስልምና ነው ለእንጦሮጦስ የሚከት ክፍል ነው የጠቀስከው። ቀጥል። ቀጥል። አባቴ እስከ ዛሬ ይሰራል እኔም ይሰራለሁ። ኖ አንብበው ሙሉን። ማን ነው የሚለው? ኢየሱስ ብለህ ጀምር። የት? አዎ አንብቡ እናንተ አንብበው፣ ራስ አንብብ። አዎ ኢየሱስ ግን አባቴ እስከ ዛሬ ይሰራል እኔም ደግሞ ይሰራለሁ ብሎ መልስላቸው። አዎ መልካም። ቆይ በፍቃዱ ይሰራል። ዝቅ አድርገው። ኢየሱስ አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። አባቴ ያለው ማንን ነው? አንድ አምላክ ነው። አላህ አምላክ አባት መሆን ይችላል? እንደ እስራኤል ነው። አሁን መጽሐፍ ቅዱስ ስለሆነ አላህ ውስጥ የለም። አብዱል ነስር አላህ ሚስት ሳይኖረው አባት መሆን ይችላል? ልጅ መውለድ ይችላል? ቆይ አሁን መጽሐፍ ቅዱስ ላይ ነው አለን እንጂ ቁርአን ውስጥ የለንም። ይችላል ወይ ነው የምንናገረው? እግዚአብሔር ብለን ነው የምንናገረው ወይ አባት? አብዱል ናስር አንተ ሙስሊም ነህ። እንደ ኤቴስታ ለማወራህ እንደ ሙስሊም ነው ማወራህ ነኝ። አላህ ምክንያቱም ይሄን ኢየሱስ አስተምሯል ብለህ ነው ያመጣኸው። እስልምናን ገደል የሚከት ጥቅሳት በቁርአን አባት የለንም። በቁርአን አባት አንትልም። ስለዚህ በቁርአን ሙሐመድ አንልም። ቴንኪው። ስለዚህ ሙሐመድ ከጊዜ በኋላ ያስተማረው አስተምሮ ከኢየሱስ አስተምሮ ጋር የሚለያይ ነውና አጋንንታዊ ነው እንላለን። አንድ በል። ሁለተኛ ኢየሱስ ግን አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰ። አንድ ፍጡር ተነስቶ የተሰጠ ነገር ነው የሚሰራ። ቆይ አዳምጥ። ይሁን እንቀጥላለን። ቆይ አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ የመለሰላቸው በሰንበት መስራትን ነው። እንደ እስልምና አስተምሮ አስቀድሞ በነበሩት በተውራት በኢንጅል ላይ ሰንበትን መስራት የሚችል ማን ብቻ ነው? ወደ ታች አንብቡልን። እሺ እስከ 19 አንብቡልን እንረዳለን። ቆይ ተፍጥር አስቀድሞ አይምን ሰንበትን መስራት የሚችል ማን ብቻ ነው? ይመልስልኝ። ሰንበትም እሁድም አንድ ነው። ማን ብቻ ነው መስራት የሚችለው? ሱራ 2:65 አንዴ ክፈትልኝ። ከአላህ በቀር ማንም አይሰራም። ከአላህ በቀር ሌላው ከሰራ ወደ ጦጣና ዝንጀሮ ነው የሚቀይራቸው አላህ ራሱ። ይህንን ቀን የሚሰራበት አላህ ብቻ ነው። ኢየሱስ ደግሞ ምን አለ? አባቴ ይሰራል እኔም እሰራበታለሁ አለ። ኦኬ እሱ ፍቃዴን አልሻም ብሎ አላ የራሱ ፍቃድ በራሱ ፍቃድ አይሰራማ። በቃ አዳምጥ። ከአሁን በኋላ እያንዳንዱን እስልምና እናፈርስብሃለሁ። እረፍ በቃ። ስታገሳችሁ ደግሞ እንትን አትበሉ። እንደዚህ ይላል። አዳምጠው። እነዚያም ከእናንተ ውስጥ በቅዳሜ ቀን ልብ በል፣ በቅዳሜ ቀን አሳ በማጥመድ ወሰን ያለፉትንና ለእነርሱ ወራዶች ስትሆኑ ዝንጀሮ ሁኑ ያልናቸውን በእርግጥ አወቃችሁ ይላል። በቅዳሜ ቀን አሳ ስላጠመዱ ወሰን አልፈው ምን አደረጋቸው? ዝንጀሮ አደረጋቸው። በቅዳሜ ሰንበትን ባለማክበራቸው ማለት ነው። መልስልኛ ወደ ቁርአን መጽሐፍ ቅዱሱ። ሰንበትን መስራት የሚችለው ማን ብቻ ነው? ፈጣሪ ብቻ ነው ብሎ የሚታመነው በእስልምናው። ስለዚህ ኢየሱስ ምን አለ? አባቴ እስከ ዛሬ ይሰራል እኔም እሰራለሁ አለ። እስከ ዛሬ ከፍጥረት አስጀምር ፈጣሪ ፍጥረትን የፈጠረ እሱ ነው። አባቴ እስከ ዛሬ ይሰራል እኔም እሰራለሁ። ስለዚህ ሁሌ የሚሰራው ለማይክሮ ሰከንድ ባለማቋረጥ የሚሰራው ፈጣሪ ብቻ ነው። ፍጥረቱን በመመገብ በመጠበቅ በመግዛት ማለት ነው። ፈጣሪ በሚሰራው ልክ ፍጡር ኢየሱስ ነው የሚሰራው። አንድ ፍጡር ተነስቶ አላህ እስከዛሬ ይሰራል
እኔም እሰራለሁ ማለት ይችላል ነስር አሚን አብዱል ነስር ጨርሰሃል ማለት ይችላል ወይ? አንተ ተነስተህ አላህ ይሰራል እስከዛሬ እኔም እሰራለሁ አንተ የሆነ ስራ ትሰጠኛለህ ልበል አይልም ትሰጠኛለህ የሆነ ስራ ብለህ ከሰጠኝ ማለት ነው እኔ በአንተ ፍቃድ እሰራለሁ አንተ ካልፈቀድከኝ ደግሞ አልሰራም እንደዚያው ነው መልካም እሺ እንቀጥል እሺ እንግዲህ ሰንበትን ስለሻረ ብቻ አይደለም ምን እንደሆነ ላሳየው እዚሁ መልሻውንም ላፍርስበት ያነሳውን እንግዲህ ሰንበትን ብቻ ስለሻረ ብቻ አይደለም ነገር ግን ደግሞ ራሱን አንብብ ቀጥል ራሱን ከሚለው ጀምር አንብብልኝ እኔ ላንብበው ወይስ እሱ ያንብበው እሱ ያንብብ አብዱል ነስር አንብብ ወደ ታች 19 እናንብሽ አንብብ ቅድሚያ ይሄንን ራሱን ከሚለው ጀምረህ አንብብልኝ የቱን ራሱን የሚለውን አንብብልኝ ራሱን ከእግዚአብሔር ጋር እሺ አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገድሉት መልካም አብዱል ነስር ራሱን ከእግዚአብሔር ጋር አሳንሶ አይ ፕሊስ ራሱን ከእግዚአብሔር አሳንሶ አባቴ ነው ያለው ወይንስ ራሱን ከእግዚአብሔር ጋር እኩል አስተካክሎ ነው አባቴ ነው ያለው ከእግዚአብሔር ጋር አስተካክሎ ነው እኩል አይደለም አስተካክሎ ነው አለ ስለዚህ ራሱን ከእግዚአብሔር ጋር ያስተካክላል ማለት ነው ኢየሱስ እና አባቴ ነው ብሎ እሱ ደግሞ ኢየሱስ ደግሞ አባቴና አባታቸው አለ የኢየሱስ አባት የኛም አባት ነው ታውቃለህ አብዱል የኢየሱስ አምላክ የኛ አምላክ ነው አምላኬና ዮሐንስ ዴቪል ማኒፌስት እያደረገብህ ነው ተረጋጋ ትጩህ ሌላ ቦታ አትግባ የጠቀስከውን ጥቅስ ራስ ያመጣውን ጥቅስ እንየው ራሱን ከእግዚአብሔር ጋር ምን አድርጎ ነው የሚለው አስተካክሎ ማለት እኩል አድርጎ እኩል ማለት ነው ምን ኢየሱስ ራሱን ከማን ጋር ከእግዚአብሔር ጋር ፕሊስ አዳምጥ አስተካክሎ ማለት ምን ማለት ነው ማስተካከል ማለት ምን ማለት ነው ማስተካከል ማለት ምን ማለት ነው ቃሉን አትቀይር ብዬ ነው እንጂ ማስተካከል ማለት እኩል ማለት አይደለም እሺ ቁጥር 19 ያርግለት ስለዚህ ኢየሱስ መለሰ እንዲህም አላቸው እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋል ይላል ሙሐመድ አላህ የሚያደርገውን አይቶ ያደርጋል መትሄልኛል እኔ ጎበዝ እንደዚሁ ነው እኔም ያንተ ወጥመድ ውስጥ ለመግባት ነው የመጣውልህ በጣም ወጥመድ ውስጥ ከተኸኛል አንድ ፍጡር ተነስቶ አብዱል ነሲር አትሳቅ አንድ ፍጡር ተነስቶ ፈጣሪ ሲያደርግ ያየሁትን ነው ማደርገው ፈጣሪ የሚያደርገውን ያንን እኔም አደርጋለሁ ማለት ይችላል እንዴት ፈጣሪ ከሰጠው ፈጣሪ እንዲያርግ ከሰጠው ያረጋል እኔ አልጠየቅኩም እንደዛ ብዬ ምክንያቱም እዚህ ጋር ምንድነው የሚለው እውነት እላችኋለሁ አብ ሲያደርግ ያየውን አለ እንጂ ወልድ ከራሱ ሊያደርግ ምንም አይችልም አለ ያ የሚያደርገውን አብ ማለት ነው የሚያደርገውን ሁሉ ግማሹን አይደለም የሚለው የተወሰነውን ሲሰጠው አይደለም የሚለው የሚያደርገውን ሁሉ ወልድ ደግሞ ይህን ያደርጋል አለ ምክንያቱም አባቴ እስከዛሬ ይሰራል እኔም እሰራለሁ ብሎ አባቱ ፍጥረትን ፈጥሯል እሱም እንደሚፈጥር ሁሉን አስገኝቷል እሱም እንዳስገኘ እየነገረን ነው እኩል አደርጋለሁ ምክንያቱም ራሱን ከማን ጋር አስተካክሏል ይላልና ከእግዚአብሔር ከአባቱ ጋር አስተካክሏልና ይላል እኩል ምክንያቱም ተተስተካከለ ደግሞ ያ አባቱ የሚያደርገውን ልጁም ያደርጋል እሱ ነው እየነገረን ያለው እንቀጥል አንተ የጠቀስከውን ስፔሲፊክ 30ኛውን አያ ልጥቀስ 30ኛው ላይ ሊሄድልህ እያንዳንዱን እንዲየበተንን እስልምናን እያፈረስን እንሂድ ወይንስ ቁጥር 30 ላይ ሊሄድልህ አሁን ቆይ ይሄን አንድ ጊዜ ላንብበው
አንድ ጊዜ ይቅርታ አድርግልኝ። አንብብ። እሺ። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላቸዋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። እና አብ አምላክም ከሆነ ወልድም አምላክ ከሆነ ስልጣናቸው ይበላለጣል ማለት ነው። አውፈይ አልወጣኝም። አንብብና ጨርስ። እንዴት ለራሱ ማድረግ አይቻልም? አብ ሲያደርግ አይቼ ነው እንጂ ያለ ነው እኮ። ጨርሰው አንብብና ጨርስ። አይችልም ካለሆነ ጨርሰው። ወልድ ከራሱ ሊያደርግ ምንም አይቻልም። ቀጥለው ያ የሚለውን ከዚህ ጀምረ ቀጥለው። የሚያደርገውን ሁሉ ወልድ ደግሞ ይህን እንዲያደርግ እንዲሁ ያደርጋልና እና በትእዛዝ ነው የሚሰራው። ትእዛዝ ማንም የፈጣሪውን ትእዛዝ ከተቀበለ ይሰራል። አብዱልነስር ትእዛዝ የሚለውን አሳየኝ እስቲ። እኔ ያልተነበበልኝም ከስርም ያሉት አላዩትም። ትእዛዝ የሚለው የትኛው ቃል ነው? አይደለም። ትእዛዝ የሚል የቱ ጋር ነው ያነበብከው? ዮሐንስ 5:30 ላይ ያለ ፍቃድ አላለም። እሱ ያለ ፍቃድ አላለም። እችኛዋን ሳታነብ ነው 30 የደረስከው። ወይኔ እኔ ጠንበለላለች ሴትዮዋ። 30 ላይ አድርግልኝ። እያንዳንዱን እስከ 30 ድረስ አፈርስብህ ነበረ። በዚህኛውም እኔ 30 ላይ ላድርግ። ጊዜ ለመግደል እናነባለን። እስከ 30 ወደ ታች አድርጎ 19 ላይ እስከ 30 እናነባለን። ተውኩልህ። ምክንያቱም ወደ 23-20 ከገባን ደግሞ ከመቃብር ድምፁን እንደሚሰሙት እንደሚፈርድ ምናምን እንደሚናገረው ፈራጅ ማን ነው? ከመቃብር ድምፁን የሚሰሙት ማን ነው? ከፈጣሪ ውጭ ማንም እንደሌለ በትንሣኤ ህይወት የሚሰጥ ኢየሱስ ብቻ እንደሆነ እዛ ላይ ያመጣልህና አምላክነቱን ይበልጥ ማሳይብህ። ግን 30 ላይ ልምጣልህና ለአንተ ልስማማለህ። 30 ላይ ከቁጥር 8 ጀምሮ እንደዚህ ይላል፣ በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል አለ። መልካም ያደረጉ ለህይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አትደነቁ። እኔ ከራሴ አንዳች ላደርግ አይቻለኝም። እንደሰማው ፈርዳለሁ፣ ፍርዴም ቅን ነው። የላከኝም ፍቃድ እንጂ ፍቃዴን አልሻምና አለ። አሁን ጥያቄያችሁ የእናንተ ምንድን ነው? እሱ የአብዱል ነስር ጥያቄ ምንድን ነው? እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው። የላከኝም ፍቃድ እንጂ ፍቃዴን አልሻምና አለ። ስለዚህ ክርስቶስ ምን ብሎ ተናግሯል ነው? ከራሴ አንዳች ላደርግ አይቻለኝም፣ የላከኝም ፍቃድ ነው ማደርገው እንጂ ፍቃዴን አልሻም ብሏል። የኢየሱስ ፍቃድና ያ ፍቃድ ይለያያል። ከራሱ ምንም ማድረግ አይችልም ነው ያንተ ጥያቄ አይደለ? አዎ። መልካም። እንዴት ፈጣሪ ከሆነ እንዴት ከራሱ አንዳች ነገር ማድረግ አይችልም? ፈጣሪ ከሆነ ፈጣሪ የፈለገውን ያደርጋል። እሱ ደግሞ ፈጣሪ ከሆነ ለምን የፈለገ ለራሱ አያደርግም? እሺ ልመልስልህ። ፍቃዴን አልሻም አለ፣ ከራሴ አላደርግም አለ። ሁለት ነገሮች፣ አንዳች ከራሴ ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው። እችን አሁን እንደሰማው እፈርዳለሁ የሚለው ቁጥር 19 ላይ አይተናታል። ቁጥር 23 ላይም አለች። የላከኝን ፍቃድ እንጂ ፍቃዴን አልሻም ይላል። የላከው ፍቃዱ ምንድን ነው? ታውቀዋለህ አብዱል ናስር? ፍቃዱ የላከው ፍቃድ ማለት ነው። ሁሉም ነገር ላይ ስራ ሲሰራም ሲናገርም የራሱን ፍቃድ የአባቱን ፍቃድ መጠበቅ ነው። መልካም። ስለዚህ አባቱ ፍቃድ 6:40 ክፈትልን። የአባቱ ፍቃድ ምን እንደሆነ ላሳየህ። ዮሐንስ 6:40 አንብበው እስኪ። 6:40 እንደዚህ ይላል። አንብበዋለህ። አንብበው። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ እንጂ የአባቴ ፍቃድ ይህ ነው ይላል። የአባቴ ፍቃድ ምንድን ነው አለ? ልጅን አይቶ በእርሱ የሚያምኑ ሁሉ የዘላለም ሕይወትን እንዲያገኙ የአባቴ ፍቃድ ይህ ነው።
እኔም በመጨረሻው ቀን አስነሳዋለሁ አለ። ቅድም ምን አለ? ፍቃዴን አልሻም። የማን ፍቃድ ነው ማደርገው አለ? የአባቴን ፍቃድ እንጂ አለ። የአባቱ ፍቃድ ምንድነው? የአባቱ ፍቃድ ደግሞ ምንድነው ስንል በልጁ እንድታምን ነው አለ። ልጁ ደግሞ ምን የሚያደርግ ነው? በመጨረሻ ቀን ከመቃብር የሚያስነሳ ነው። ከመቃብር የሚያስነሳት የሚችል ደግሞ ማን ነው? አንድ ፈጣሪ ብቻ ነው። አባትየው ፍቃዱ ምንድነው? በልጁ እንድታምን። ልጁ ፍቃዱ የሚፈልገው ምንድነው? የአባቱን ፍቃድ ማድረግ። አባቱ ደግሞ ፍቃዱ ምንድነው? እሱ በልጁ እንድታምን። ልብ በል፣ ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ እንጂ የአባቴ ፍቃድ ይሄ ነው። የአባቴ ፍቃድ ምንድነው አለ? በእኔ እየሰማ ነው። በእኔ እንድታምን ነው የአባቴ ፍቃድ። ከዛስ በመጨረሻው ቀን አስነሳለሁ። የዘላለም ሕይወት እሱ እንደሚሰጥ ማመን። የዘላለም ሕይወት እንደሚሰጥህ በልጁ ማመን። ከመቃብር የሚቀሰቅስህ እሱ እንደሆነ ማመን የአባቱ ፍቃድ ነው። ፍቃዳቸው ይለያያል ወይ? ኔቨር። 17:10 ክፈትልኝ። ዮሐንስ 17:10 እንደዚህ ይላል። ወንድማችን አብዱል ነስር የኔ የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው፣ እኔም ስላንተ ከብሬያለሁ ይላል። የአብ የሆነ ሁሉ የወልድ ነው፣ የወልድ የሆነ ሁሉ የአብ ነው። ስለዚህ ልብ በል፣ ከራሴ አንዳች ማድረግ አይቻለኝም ሲል ቆይ ለእኔም የሰጠኝ ተራ የሰጠኝ ሄደ። እኔ እኮ አንተን አክብሬ ነው። ለእኔም ተራ የሰጠኝ ተናገር እንጂ እኔ አብዱል ነስር ቅድም እኮ ዝም አልክ እኮ 6:40 ላይ ፍቃዱን ጠይቄህ እኮ ዝም አልከኝ እኮ። አሁን ምን መሰለህ የውኑ ላይ ጥያቄ አለኝ። አሁን ምሳሌ አንተ በአልኮ ላይ ምን ብለን ነው የምናምነው ሲል መልስልኝ። ምን ብለን ነው? መልካም፣ ይኸው እንዲህ ይላል። አምላክ ብለን ነው የምናምነው ወይ የተላከ መልእክተኛ ብለን ነው የምናምነው? እሺ፣ ቁጥር 39 እንደዚህ ይላል። ቁጥር 40 ላይ እንደዚህ ይላል። ያው ልጅን አይቶ አለ። ምን ይላል መሰለ? ልጅን አይቶ በእርሱ የሚያምን ሁሉ አለ። ምን ይላል? አንብበው። ልጅን አይቶ በእርሱ የሚያምን፣ ትንሽ ከፍ አድርገው። ልጅን አይቶ በእርሱ የሚያምን ሁሉ በምን እርሱ ማለት ልጅ ነው ወይ አብ ነው እኮ? አዳምጣ። እሺ፣ እዛው ይመልስልሃል። ልጅን ያለህ እኮ ነው። ልጅንም አይቶ በእርሱ ልጅ የተባለው ነው እርሱ የተባለው። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ የአባቴ ፍቃድ ይህ ነው አለ። የአባቱ ፍቃድ ምንድን ነው? ልጅን አይቶ በእርሱ ማመን። እኔም አለ በእርሱ ማለት እኮ በእግዚአብሔር ነው። በእርሱ ያለ እኮ በእግዚአብሔር ነው። ልጁን አይቶ በእርሱ ማመን ማለት በእግዚአብሔር ማመን ነው። ልጅንም አይቶ እርሱ የተባለው ለመጀመሪያው ስም ነው የመጣው። እርሱ የሚመጣው ለመጀመሪያው ላልተጠቀሰ ስም አይመጣም። እርሱ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ደግሞ የሚለው መጣት። የአባቴ ፍቃድ ይህ ነው። እኔም አለ ወንድም እኔም አለ አምላክ ነው ብለሃል። እሺ አዳምጫለሁ አንድ ጊዜ። እኔም ያለው ማን ነው? እሱ ወንድማችን እኔም ያለው ማን ነው? የቱ ጋር ነው ያልከው? ያው በመጨረሻ ቀን እኔም በመጨረሻ ቀን አስነሳዋለሁ። ማን ነው ይሄን ያለው? ኢየሱስ ይሆን ሳይሆን ነው። ምክንያቱም እየተናገረ ያለው ኢየሱስ ስለሆነ። ስለዚህ ይጋጫል እንዴ? እንደዚህ ከሆነ ይጋጫል። ወንጌሉ ይጋጫል እንዴ? ሌላ ቦታ ደግሞ አንደኛ ቆሮንቶስ ምዕራፍ 10 አዳምጥ፣ መልሰው ቃል። ስለዚህ ምንድነው እሱ የአባቱ ፍቃድ ልጁን አይቶ ማመን ነው። ልጁም ደግሞ ከመቃብር እንደሚያስነሳ ማመን ነው። ስለዚህ ቅድምም ብያችኋለሁ፣ የአብና የወልድ ፍቃድ ደግሞ ልዩነት የላቸውም። 17:10 እና እንደ ክፈትልኝ፣ ወደ ቅድሙ ተመለስ።
እንዴት ወንድም ልዩነት አለ እንጂ በቀስ ማይከስ ነሰሰርሊ አንተን ጋር አንተ ማለት አይጠበቅብንም እኮ አይንህን ግንባር ካደረከው ማለት ነው። ማቴዎስ 24:36 እኮ ስለዛች ሰዓት አላቅም ይላል እኮ። ሌላ ቦታ አትሂድ። ኦኬ የኔ የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው፣ እኔም ስለነርሱ ከብሬያለሁ ይላል። አንድ ፍጡር ተነስቶ የፈጣሪ የሆነ ሁሉ የኔ ነው ሊል አይችልም። ፍጥረት ሁሉ የፈጣሪ ነው። አንድ ፍጡር ተነስቶ ግን ሁሉ የኔ ነው ሊል አይችልም። ራሳችንም የራሳችን ስላልሆን ማለት ነው የፈጣሪ ነን። ስለዚህ ኢየሱስ ምን አለ? ያብ የሆነ ሁሉ የኔ ነው፣ የኔውም ያብ ነው አለ። እንደሰማው ነው የምፈርደው ቢል የሰማው ምንድን ነው? የአብን ነው አይደለ? የአብ ደግሞ የማን ነው? የወልድ ነው። 16-15 እና እንደክፈትልኝ ላብ ያለው ሁሉ የኔ ነው አለ። ስለዚህ ለኔ ካለኝ ወስዶ ይነግራችኋል አለው። አብ ያለው ሁሉ የማን ነው? የወልድ ነው። ልብ በሉ። አንድ ፍጡር ተነስቶ አላህ ያለው ሁሉ የኔ ነው አይልም፣ እንደ እስልምና ሁሉ ማለት ነው። ስለዚህ ከራሴ እንትን አይደለም ከአብ ነው ቢል የአብ ራሱ የማን ነው? የወልድ ነው። ታዲያ ምን እያለ ነው ጥቅሱ? 5:30 ምን እያለ ነው ሲባል ከአብ የተለየ አንዳች አላደርግም ነው። ከአብ የተለየ አላደርግም። የፍቃድ ልዩነት የለንም ነው። የፍቃድ ልዩነት የለንም። ፍቃድ የአብና የወልድ ፍቃድ አንዲት ስለሆነች ማለት ነው። የተለየ ፍቃድ የለንም ለማለት ነው። ከአብ የተለየ አንዳች አላደርግም ነው። አንዲት ፍቃድ ስላለች ማለት ነው። የአብ የሆነ ሁሉ የወልድ ስለሆነ የወልድ የሆነ ሁሉ ደግሞ የአብ ነው።